ከአራተኛ ፎቅ ላይ ያወረድናቸው የንብ መንጋዎች ይሄ የምታዩት ባለ 4 ፎቅ ኮንዶሚኒየም ላይ እንደምታዩት እዚህ የፎቅ የመጨረሻው ክፍል ላይ ንቦች እዚህ ጋር ገብተው ነበር እና በጣም ከፍ ያለ ቦታ ላይ ነው ያሉት። እዚህ ቦታ ያሉትን ንቦች እንድናወጣ ግዳጅ ተሰጥቶን ነበር። የቤቱ የውስጠኛ ክፍል ይሄ ነውና እቃው በሙሉ ተነሳስቷል። ንቦቹ እያንዳንዱ ኢቭን በሶኬቱ በኩል ሳይቀር እየመጡ ወደ ሳሎንና ወደ ሌሎች ክፍሎች እየገቡ ነበርና አንደኛው ስራችን እነዚህን ቀዳዳዎች በመጀመሪያ በመዝጋት ንቦቹን ለማውጣት ሙከራ ማድረግ ነበረ ማለት ነው። ይሄ በሙሉ ንቦች የሚመጡበት ቀዳዳ ነበረ በቤቱ ውስጥ ማለት ነው። በመጀመሪያ እቃዎቹን ካስተካከልን በኋላ ቀስ ብለን ግድግዳውን መቆርቆር ነበረ የጀመርነው ማለት ነው። ይሄ ስራ ከባድ የሚያደርገው ንቦቹን ማስወጣት ብቻ አይደለም አላማችን። ምክንያቱም ንግስቷ ከሞተች ንቦቹ ይበታተናሉ። ስለዚህ ስራው ይበልጥ ይረበሻል አካባቢ ማለት ነው እና እንደምንም ንግስቷን በጥንቃቄ ለማውጣት ነበረ የምንሰራውና እንደምታዩት በዚህ ጋር ስንፈነቅለው ንቦቹ መውጣት ጀምረው ነበረ። ከብሎኬቱ ከታችኛው ክፍል አንስቶ እስከ ላይኛው ድረስ ንብ ብቻ ነበረ እንዳለ ማለት ነው። ግድግዳ ውስጥ ንብና ማር ነው የሞላው ማለት ነው። ይሄን የምታዩትን ቦታ ተመልከቱ። ይሄ የሰሩት ማር ነው። ከ5 ዓመት በላይ እዚህ ቦታ ላይ እንደነበሩ ባለቤቶቹ ነግረውናልና ንቦቹ በጣም በተደራጀ ሁኔታ እየኖሩ ያለበት ሁኔታ ነበረ። ነገር ግን ከሰዎች ጋር ያላቸው ሁኔታ ትንሽ ምቾት ስለማይሰጥ መውጣት ነበረባቸው። በአንድ ላይ እዚህ ጋር ተሰብስበው ነበር እነዚህ ንቦች። ከስር ያለውን እንዳለ ማሩን እየቆረጥን ንቦቹን እያነሳን ገፍተን ነው እዚህ ጋር ያደረስናቸው ማለት ነው። በጥሩ ሁኔታ ለመስራት ነበር የሞከርነው። ያም ተሳክቶልናል። እንደምንም ንግስቷ ያለችበትን ስላወቅን ንቦቹን አብዛኛዎቹን ይዘናቸው እንደዚህ በካርቶን አድርገን ወርደናል። ቀፎ ውስጥ ደግሞ መሬት ላይ ነው ፎቅ ላይ ስለማይመች ያደረግናቸው። እንደምንም ደግሞ ይሄንን ቀፎ አንስተን እዛው ፎቅ ላይ ማድረግ ነበርን። ተመልከቱ እንዴት እግር የሚያንቀጠቅጥና የሚያሳቅቅ ስራ እንደሆነ ማለት ነው። ምክንያቱም የተሰራ መወጣጫ ምቹ አልነበረም። ቀፎ ደግሞ እዛው መመለስ ነበረበት። ለምን እስኪ ይሄን ቀፎ እዛ መመለስ እንዳለብኝ ኮመንት ላይ አስቀምጡልኝ።